ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ተከታታዮቼ፣ አሁን ያላችሁት ፈታ ዞን ላይ ነው። ለዛሬ ደግሞ እጅግ በጣም አሪፍ የሆነና ዘና ፈታ ትሉበታላችሁ ብዬ ያሰብኩትን አሪፍ ቪዲዮ ወደ እናንተ ይዤ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ደግሞ ቪዲዮውን ላይክ እና ሰብስክራይብ በማድረግ መጀመራችሁን እንዳትረሱ። ለምን ሰው ነገር ማሰሙት ያንበታችን ማቅማችን ይዘክተበት ነው። ይሄን በታሳየነ አበራሽ ቤት ከመገቡማ ጎዳና ብትወጡ ይሻላችኋል። ወንድም ይኸውልህ አበራሽ ቤት አይደለም ለምን ሰው ላይሆንበት ስታ እና ከፍለን ብቻ መኖር ነው የምንፈልገው። ሴትዮዋ ቤት የገባ አንድ ሰው በሰላም ይወጣ የለም። ሰውዬ እኔ የለሁበትም። አንተ ኮሚሽን አውጥተህ ነው የምፈልገው። ምንድን ነው ብሩ ጥንቅሉ ላይ ይቅርብኝ ወንድሞቼ። እኔ በእናትህ ነው ፈልጋችሁ በትርካና በታሳየነ ምንድን ነው በቃ አንተ ብሪና አይደለም የምፈልገው እና አንሞት ሰማይ ቤትም ቢሆን እንከፍላለን። ራሳችሁ ኃላፊነት ትወስዳላችሁ። እኔ የለሁበትም። ይኸው መልካም ሲሆን አረባሽ እንዴት ነሽ? ደህና ነሽ? ግን ያበላሽ እኔ ደህና ነኝ። እናንተ ግን ማን ናችሁ? መፈልጋችሁ ነው? መከራይ ቤት ፈልጋለሁ። ያስጨናቂ ቤት? ያስጭየን ቤት ነው? ኧረ እኛ የሚያስጨንቅ አይደለም፣ ቤት ብቻ ነው የፈለግነው። እንዴ ታዲያ ነው ሚጥሚጣ ብያፈላ ነው ትጠጣላችሁ። እንጀራ ምን እንትን እናፈላለን እንሰራለን። ኑ ኧረ አረባሽ እኛ መከራይ ብቻ ነው የምንፈልገው። ሚጥሚጣን አንጠጣም። ኧረ እንጀራማ አንጠጣም እኛ አረባሽ እና ኑ ታዲያ ኧረ አንመጣም። አረባሽ እንዴ ኑ አልኩ እኮ። አረባሽ በትልቅርብ ከዞነ በትማታችን እንዴ ኑ አይደል ብለው ኧረ አረባሽ አንመጣም። ኑ አስጨናቂ መንገድ ነው። ኧረ አበርዬ ምንም አናውቅም። እንዳበርዬ ማን ገደለው? መግዝ ገደለው። ጭናቂ መንገድ የእውነት ነው ብላችሁ እኔ እንጃ። የሆነ ሰዓት ላይ የጉተማና ብሩ ቪዲዮዎችን የጀመሩ ሰሞን ላይ እና እስከሆነ ድረስ አይታችኋል ብዬ አስባለሁ። እና በዚህም ያህል ደረጃ ጠብቂያቸው አላውቅም ነበር። የሆነ ሰዓት ላይ ሳየው በጣም ነበር ሰርፕራይዝ የሆንኩትና የእውነት በጣም አሪፍ ከቀረጻ ከሀሳብ የካሜራ የሚጠቀሙበት አንግሎች ሁሉም ነገር ፐርፌክት ነው። ምን ማለት እንደሚችል አላውቅም። እስኪ አሁን ደግሞ ወደ ቀጣዩ እጅግ በጣም ካስደመሙኝና በጣም አሪፍ ናቸው ብዬ ከማስባቸው ቪዲዮዎች መካከል አንዱን አሁንም ልጋብዛችሁ። እንቀጥል። አንደኛ ስራ
የምሬን ነው የምላችሁ የሆነ አሜሪካኖች የሆነ የአረብ ሀገር ምን አረብ ሀገር ናቸው ግን የሆነ የአረብ ሀገር ላይ መጥተው የሚቀርጹት አለ አይደለ የሆነ በቃ የሆነ አክተሩ በቃ የሆነ አረብ ሀገር ላይ ሄዶ የሚሰሩት ሲን አለና ያንን ሲን አይታችሁት ከሆነ በቃ ዘሴም አስበጣ ጥንቅቅ ያለ ስራ ከዛ ኮርጆት ምናምን ለማለት ሳይሆን በቃ በዛን ያህል ደረጃ ጥንቅቅ ያለ ስራ ያዩት ይሆናል። ሁለት ይመቻል። منسى على منسى كليم مساقل سو يقين شو مرحبا ይቅርታ ግን ድጋሚ አቋቁምባችሁ አስባችሁታል? ግን ሳናስበው ድራማቲክ በሆነ መንገድ ሙሉ የሐረር ከተማን እያየን ነው። ከቀን ጀምረን እያንዳንዱ መንገዶቹን ህንፃውን በቃ እንዴት ብዬ ላስረዳችሁ፣ ብቻ ግን ሳናስበው የሐረር ከተማን እያየን ነው እና በተቻለ መጠን የአማርኛ ፊልሞቻችንን ልክ እንደዚህ ቢሆኑ የሆነ የውጭ ሀገርን ስታይል ሳይሆን የሀገራችንን እያንዳንዱን ነገሮች ፊልሙን እያየ ለካ እዚህ ሀገር እንደዚህ ያለ የምንልበት አይነት ነገር ቢያደርጉ መልካም ነው ብዬ አስባለሁ። ምናልባት አላውቅም እነሱም ለፕሮሞሽን አስቦት ሊሆን ይችላል፣ ወይም ደግሞ እኔ እንዳየሁት በመልካም ጎን እንደ አንድ የአርት እንትን አስቦት ሊሆን ይችላል፣ አላውቅም። ግን በደንብ በተጠና መንገድ ከተማዋን በደንብ እያሳዩ ነው ማለት ነው። Sumkhachu warasho wari Sumkhachu warasho wari Ashbiro bibe aha harareya የእውነት በጣም አሪፍ ከቀን በቃ ቅድም እንዳልኳችሁ እኔ ምንም ማወጣለት እንከን የለ ፐርፐዝ ግን ይመስለኝ የሐረር ከተማን ለማስተዋወቅ ይመስለኛል። ብቻ በጣም አሪፍ ስራ ነው፣ ቀጥሉበት። አሁንም አብራችሁን ቀጥሉ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። እጅግ በጣም አሪፍ ቪዲዮ ነው። ይህ ደግሞ ካዘጋጀሁላችሁ ሶስተኛ ቪዲዮ ይቀጥላል።
ረነሰን ሊገሉ እንደ ፈጣሪ ያመጣው ነው ይቅርበልኝ። ምንድነው ማድረግ ያለብኝ? እንዴት ነው ማምለጥ የምችለው? እንደዚህ ይቻላል ወይስ እንደዚህ ይሻላል? እንዴት ነው እባክህ ነገር እኔማ እንደውም የሆነ የሳሙና ማስታወቂያ ምናምን ነገር ይሆናል ብዬ ነበረ። ከነጀራሽ እሱ አይደለም ማስታወቂያ ሊሆን ቀርቶ እኔ ማለት እንዴት ብዬ እንደማስረዳቸው አላውቅም። ሁለት ሰው ሆነን ሾርት ቪዲዮ ለመቅረጽ ሞክረን እናውቃለን። ምን ያህል ከባድ እንደሆነ፣ ምን ያህል ትዕግስት እንደሚጠይቅ ከባድ እንደሆነ አውቀዋለሁ። አይደለም በዚህ ያህል ደረጃ በዚህ ያህል የቪዲዮ ጥራት ይህን ሁሉ ማቴሪያል መጠቀም ድሮን አለ ምናምን ነገር በስልክም ሊሆን ይችላል ወይ በጣም አድቫንስድ በሆኑ ነገሮችን ሊሆን ይችላል እየተጠቀሙ ያሉት። ብቻ ግን በዚህ ያህል ደረጃ ክሩ አሰባስቦ መስራት በጣም ከባድ ነው። የእውነቴን ነው የምላችሁ፣ በጣም ከባድ ነው። እኔ ምን እንደምል እጅግ በጣም አሪፍ ቪዲዮ አጠር እንጂ ከፊልም አይተናነስም እየሰሩ ያሉት ስራ ማለት ነው። እና ይቅር ለእኔ ይቅር ለእነሱ ስትሉ ግን አይካዱ እና አብራችሁ ይቀጥሉ። ከመጨረሻው ድረስ አብረን ዘና ፈታ እንደምንል ባለሙሉ እርግጠኛ ነኝ፣ በጣም እርግጠኛ ነኝ። ምን አባ ነው ያትስት እንደምታምር የሆነ ተላጠ ብርቱካን ነው እኮ የምትመስለው። እዛ ጋር ያለው ሰው ይታያል። ቫሏ ነው ከላይ ላይ ቆዳን እንደ ብርቱካን ነው የሚልጥልህ። እኔማ የልብን ተናግሬ የመጣ ያምጣ። ከፈለገ ላጠኝ፣ ከፈለገ እኔ አገባኝ። እኔ የለሁበትም። ዘበብ እንዳታመጣል። ተቀበል። እስቲ ጠይቁልኝ ባለየውም በሰው እስቲ ጠይቁልኝ ባለየውም በሰው ይገባው ሚስቱ ልፌን ወስዳ የታደረሰችው ሚስቱ ልፌን ወስዳ ጎንደርና ጎጃም ማዶ ለማዶ ነው። ፍቅር ያለ ቦታው አባ ጨጓሬ ነው። በል አባይ ወደ ማዶ ያለችው እንዶድ አባይ ወደ ማዶ ያለችው እንዶድ እንዴት አርግቶ ቢያጥቡት ይለቃል ሞተት አቁም እንዴት እንደሚለቅ ነው ያሳያል። እንተቀበል ሻዩ ይለት በቃ ይለት በቃ ይዘጋሻል ጣይ አሪፍ ሰው የሚገርም ሰው። ያው ስለ እንትኖቹ ቅድም ተናግሬ ጨርሻለሁ። አሁን መድገም ሆነብኝና እጅግ በጣም አሪፍ ስቶሪ፣ አሪፍ ስራ እውነት ትጋንቹ ይባረክ። ቪዲዮን እየወደዳችሁት እንደሆነ አልጠራጠርም። አሁንም በድጋሚ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። እጅግ በጣም አሪፍ ነው ካልኩት ደግሞ ተመረጡ። ቀጣይ ቪዲዮ ደግሞ አሁንም ልጋብዛችሁ እንቀጥል። ሃሎ ማይ ዳርሊንግ፣ ሃሎ ማይ ላቨር፣ ሃሎ ማይ ስዊታር ሲለኝ ከረመና ዝርግፍ አርጎ ምንም አልገባም ያለኝ የዚህ ሀገር ፖለቲካና ያንተ ጉዳይ ነው። ቆይ አንተ ፍቅር ነው ያንተ መብረቅ ነው የመታ ብልት ላይ ሃይላንድ ሲንጠለጠል ያለውን ስሜት ታውቀዋል። እሱ ቅልንጦ አልታሰረበት ምን ያውቀዋል? እሺ ቆይ ፌደራል አሯሩጡ አናት ያለውን ስሜት ታውቁታላችሁ? ቆይ ልጅ ፍቅር ያዘው ከገዢው ፓርቲ ነው እንዴ? ይሄ ስሜት ካላወቃችሁት የኔ ፍቅር አይገባችሁማ። አረ ምንድነው የምንጠብቀው? ሰው ተባብረን ነው የምንጠብቀው። ወይ ብሩ እነሱ አሳበጡትን እኮ ማንንም አያድሉ። ቸት ሞዳልሽ ሰላም ነሽ? አንተ እንዴት ነው የምታወራው? እናትችና ምድረ ነው
አቶ መሰረት ማን ነው? አቶ መሰረት ሰላም ነው? ደህና ነህ? አሁን ተረዳው ስሜቱን። እንኳን ሃይላንድ አይደለም ሌላም ብጠለጠልበት ያምርበታል። እኔ እውነት ለመናገር ሪያክሽን ብዬ ነው የጀመርኩት፣ ግን ምን ማለት እንዳለብኝ ራሱ የእውነት እየጠፋብኝ። እውነት ለመናገር ዲቴል ባይሆንም አንዳንድ ቪዲዮዎችን ቀድሜም አይቻቸዋለሁ፣ ግን አሁን ድጋሚ ሳያቸው የእውነት እንደ አዲስ ኢንስፓየር ያደርጉኝ የሆነ ፈታ ዘና እያደረጉኝ። አስቡት ደግሞ ለመጀመሪያው ለሚያየው ሰው ሲሆን ደግሞ ምን ያህል እንትን ሊያደርግ እንደሚችል መገመት ቀላል። ለማንኛውም አሁን ወደ ሌላኛው ቪዲዮ እንቀጥላለን ማለት ነው። ወደ ጥያቄና መልሱ እናመራለን። የመጀመሪያ ጥያቄ ኢትዮጵያ ላይ እየጠፉ ያሉ 3 ነገሮችን ግለጹልኝ። ቦርጫም ትራፊክ እየጠፋ ነው። የሆኖቹ ላይ ታጫዋል ሽንቅጥ ያሉ ናቸው። እውነተኛ ጠጉር ያላት ሴት ስራ ራሱ የስካትናት ዘፈኑ ነው ቀርቷል። ፈጽሞ የማይነጣጠሉ 3 ነገሮችን ግለጹልኝ። የማይነጣጠሉ ውስጥ አልገባኝ። ምሳሌ አፋር ስንል ሉሲ እንደምንለው፣ ሐረር ስንል ጅብ እንደምንለው ልክ እንደዛ ማለት ነው። ግድልና ሳንቾ፣ ትራፊክና ቅቅል፣ ንግድ ባንክና ወረፋ። በጣም ጥሩ። ሌላም አለ የመንግስት ባለስልጣንና ጉቦ። ትንሽ ግሊች አድርጌ ነው። እውነት ነው። ትንሽ ግሊች አድርጎ እንደዚህ የሚወጥ ጋዜጠኛ አጋጥሟቸው ነው ይላም ይባላል። አሁንም እንቀጥላለን። እንሂድ። ጎመን ወጥ እየበላው ነው። ጎመን የቃምኩ ነው ይባለው። ቅጠል እየበላ ደግሞ ቅጠላ አባይና ላይ አንድነት ፓርክ ይዛላል። ምትበላው ይላት አፉፋን ተለፋል። አፉፋን ንፋን አልሰማም እንዴ? ኢትዮጵያ እኮ ጥጋብ ልትሆን ነው። ምን ተገኘ ደግሞ? ታላቁ ህዳሴ ግድብ እኮ አሳ ምርት ግብጽ ድርሻን ብላ አልጠየቀችም። አጠቅም አሳዎቹ ጥቁር ናቸው። እናማ በአሳ መረቅ ነው ሻወር የምንወስደው። እንደውም እንደሰማሁት ምስጢር ከሆነ መንግስት አሳ ላዘንብልን ይችላል። ጽድቁ ቀርቶብኝ ምን ነው በቅጡ በሰከሰኝ አለች የፓርላማው አባ። ያንን እንደዚህ ነው እንዳመረትን ብላችሁ ኑት ያዛችሁብን። የታለ የዳቦ ቅርጫት ያረጋችሁ? ኢማነኝ የዳቦ ቅርጫት ማረጉ ባቀተንም ያሳ ምርብ ግን ማረጉ አከብደኝ። ግን እያያችሁ ከመጀመሪያው ጀምሮ አስተውላችሁት ከሆነ በስሱ የሆነ ፖለቲካ ነገር ይጠቀማሉ እና ያው የሆነ ኦዲየንስን ለመያዝ ደስ ይላል። አይ ብዙ ባይዳፈሩም ያው በስሱ ትንሽ ፖለቲካ ነገር ጣል ያደርጋሉ። አሪፍ ነው። እንደኔ ብዙ እንትን አለኝ። በቃ በመጠኑ ደስ ይላል። አሪፍ እና ግን የምር ዳቦ 1 ብር ይገባል ተብሎ እንደነበረ ነው እንደ ቀልድ እኛ ሰፈር ላይ ከ12 ብር እስከ 15 ብር እየተሸጠ ነው። እንግዲህ ትክክለኛ እውነት እንደ ቀልድ አድርገው ሪል ነገር ያወሩበት መንገድ ነው። እንቀጥል። የ15 ብር የ1 ብሩን ዳቦ በ15 ብር እየገዛን እንቀጥል። አሁን እውነት አሁን ይህንን ነግራችሁ ዘና ፈታ ማለት ከባድ ነው፣ ግን ማድረጋችሁ ለምን አትረጋግ? ምን ነው አንተ ልጅ ግፍል የሚያደርገው? የተፈጠረ ችግር አለ? ምን ነው? መቼ እንደሆነ እንደሚያደርገው ጠይቁ። ሁሌ እንደተመጠመጠ ሁሌ አንተ ምን ለማለት ነው? እንደው እንዳትሆንም አልጋ ላይ ካልጎበስክ ምን ነው እንድትሆን? አራቱ ብሩ እኔን አልጋ ላይ የማይጣሉ አፈር ነው ማስበላው። እዛን ተላጠቁም እዛው ራሱ አስፈራስፈላት። ቆንጆ ታዲያ አፈር የሚያስበላሽ ከሆነ ምን ነው ያስፈላል? እኔ መቼ እንደዛ
እኔ ያልኩትኝ መቼ ነው እንደ ወንድም የሚደበድበኝ ነው? እኔ ሴት አይደለሁ ወይ? እኔ ዱላ አምረኝ ያስቀኛል። ገንፎ ከቁርስና የኸምሳ ያተርፋል። እሺ አየት ደግሞ ዱላ የፍቅር መገለጫው ነው። አዎ ዲደበድበኝ ነው የምፈልገው። ያው መጣችልህ ደብድባት። ኧረ ተው ሴት ደግሞ አበዛችሁታ። እሷ ደብድቡኝ እንጂ ግደሉኝ አለች እንዴ? ግን የምር ይህ ነገር ሪል ነው ማለት ሪል ነው ማለት እንትሆነ ግን አንዳንድ ሰዎች ሊፈጠር ይችላል። ዊርድ ነው ይገባኛል። ግን ምን ያህል እንዴት ነው እንደዚህ አይነት ነገር የመፈጠር እድሉ? እስኪ ዝም ብላችሁ ኮሜንት ላይ ያስቀምጡ። ይፈጠራል ወይም አይፈጠርም ብላችሁ ማለት ነው። አላውቅም። እኔ ብዙ እንደዛ እንትን አይደለም። ሰው ሊጋጭ ይችላል ምናምን ነገር ግን አትሊስት የፍቅር መገለጫ ነው ብለን ግን የምናስብበት እንትን ላይ ይደርሳል ብዬ አላስብም። ሰው በግጭት ውስጥ ሊመታታ ይችላል። እዛ ደረጃ ላይ መድረስ የለበትም ግን ሊመታታ ይችላል። አትሊስት ስላልመታኝ ግን አልወድም የሚል ኮንክሉዥን ላይ ግን ይደረሳል ብዬ ግን አላስብም። ግን እንዴት ነው እንደዛ የደረሳችሁ ሰዎች አላችሁ? ደግሞ ሰው ደርሶ ታውቃላችሁ? ካወቃችሁ ኮሜንት ላይ አስቀምጡ። አሁን የምጋብዛችሁ የመጨረሻው ቪዲዮ ነው። እንግዲህ እዚህ ድረስ ከደረሳችሁ ይቃል ይሄ ነው ቪዲዮ ሳታዩ እንዳትሆኑ። ከቻላችሁ ደግሞ ላይክ እና ሰብስክራይብ አድርጉ። መጨረሻ ላይ የሚመጣው ለምሳሌ ብቻ ነው ማለት ነው። ይመቻችሁ። የሚቀጥለው ወደ መጨረሻው ቪዲዮ እንደምታምር የአንድ ወንድ ድክመቱ ስሜቱ ነው ይላል ሶቅራጥስ። ስሜትን ግዛና ቆም ገዝተን ረሶም እያየችኝ ነው። ልጅማ ተከትዬ ጉዷን ነው የማየው። ሳሩን ብቻ አይቶ ገደል ገባ በረ አረገ በረ ኢራብ ምንድን ነው ያለው? ትሮ ዛሬ ግጥም አበዛብኝ። የተንቀለቀለው ነገር ጠንቅሎ ወጣ አለሻ ገስፈር። አሁንስ ጥቅሱን አፈር አበላው ባትክስስ አንተ አፈር ከምትበላ ቀድመህ ብትነቀል ይሻላል ብዬ ነው። ከአንድ ሴት ጀርባ ብዙ ወንዶች አሉ። ኧረ በእናትህ ከአንድ ወንድ ጀርባ ጀግና ሴት አለች ነው የሚባለው። እና እዛ ጋር የቆሙት እናት አርበኞች ናቸው። ወይኔ ጅን በእግሬ በላሁት። ግን እንዳፈራ ወደፊት ፈሪ አንገቱን አቀርቃሪ እየሞትክም ጥቅስ ትጠቅሳለህ። ያው መቃብር ላይ መጻፉ ነገር ማለት ነው። ወደ ጫካው መግባት ምነው በቀረብኝ። ሚዳቋ አልተከተለ ጅቡ ደርሶ በላኝ። እንዴ ጉተማ አንተንም በዱላ ብዛት ጥቅስ ያስጠቀስ በጣም ደስ ሲል ደሞ ጫካ ልማት ኮሪደር ልማት ተጠቀሰው ጥቅስ ነው እንዴ? ለዛሬ እንግዲህ ያዘጋጀሁላችሁ ቪዲዮዎች እነዚህን ይመስላሉ። እውነት በጣም እንደወደዳችሁበት ሲቀጥል ላይ ፈታ ዘና እንዳላችሁበት ባለሙሉ ተስፋ በቃ እርግጠኛ ነኝ። እንደውም ከእስካሁኖቹ ከሰራኋቸው ቪዲዮዎች ሞር ይሄኛው ዘና ፈታ እንደሚያደርጋችሁ ተስፋ አድርጋለሁ። ካላደረጋችሁም ችግር የለውም፣ ጻፉልኝ ኮሜንት። በዚህ ምክንያት ይህ ነገር አልተመቸንም፣ ከወደዳችሁትም ደግሞ በጣም ወደነዋል ይቀጥል በሉ። በጣም ከወዳችሁትና ብዙ ተመልካችና እንደዚህ አይነት አሪፍ የቲክቶክ ቪዲዮዎችን እያደምኩኝ እያሰስኩኝ የማመጣላችሁ ይሆናል። ያው ምናልባት ብዙዎች ያዩታል ብዬ ስላሰብኩ ነው እንጂ የሲሳይ ቪዲዮዎችም በጣም አሪፍ ናቸው። ሪያክት ለማድረግ እንደዚህ ቁጭ ብሎም ለማየት እጅግ በጣም ደስ የሚሉ አሪፍ ቪዲዮዎች አሉት። ከነዛ ውስጥም በቻለኝ መጠን መርጬ ለማምጣት ሞክራለሁ። ያ ብዙ ተመልካች አለው ብዬ ስላሰብኩኝ ምናልባት እዚህ ጋር መድገሙ ብዙ እንትን አይልም ብዬ ስላሰብኩኝ ነው። እና የእሱን ትተነው ሌሎች ብዙ እይታ ያላገኙ በጣም አሪፍ ስራ የሚሰሩ ሰዎች አሉና የነዛን ሰዎች ቪዲዮ እያመጣው ሪያክት የምናደርግ ይሆናል። በተረፈ ፒስ፣ ይመቻችሁ።